ህልሙ ያለ ጠንክሮ መስራት አይመጣም፣ አይሳካም። የግድ ነው። የግድ የማንንም ባዮግራፊ ብታነብ የተሳካላቸው ሰዎች ጠንክረው የሰሩ ሰዎች ናቸው። ጠዋት 11 ሰዓት 5 AM የሚነሱ ሰዎች ናቸው። በሌሊት ተነስተው የሚዘጋጁ ናቸው። ጠዋቱን የሚቀድሙት ናቸው። ተኝተው እስከ 4 ሰዓት ድረስ የሚተኙ ሰዎች እንዴት አድርገው ነው ህልሙ የሚሳካው? አይቻልም። ህልም ራሱን አያሳካም። ህልሙ ይቀመጣል፣ መሻቱ ምኞት ይቀመጣል። ግን ተነስተሽ እንድትሰሪ ግን ይፈልጋል። እርዱኝ እረዳችኋለሁ የሚል ጥቅስ የለም። ብዙ ጊዜ ይባላል አይደል? ፈጣሪ ብሏል፣ እርዱኝ እረዳችኋለሁ ብሏል ይባላል። አላለም እሱ እንደዛ። ግን የድካማችሁን ፍሬ ግን እባርካለሁ ብሏል። የድካማችሁን ፍሬ ማለት ትሰራታለህ፣ የምትሰራው ግን እባርካለሁ፣ ኤፈርትህን እባርካለሁ፣ ፍሩቱን እባርካለሁ ግን ተብለናል። ስለዚህ መስራት አለብን፣ ተነስተን መስራት አለብን። እኔ ኢትዮጵያ ውስጥ በጣም ከማደንቃቸው ሰዎች አንዷ ኤልሳ ነች። ኤልሳ ቆሎ እንዴት እንደማከብራት ነግሻች። አሁን ትንሽ ጊዜ ሆነን ካገኘኋት ግን ኤልሳ ቆሎ ከደወለች እኔ እየነዳሁ ከሆነ አቁሜ ነው ማናገራት። በጣም ነው ሪስፔክት ማረጋት። ኤልሳ ቆሎ እንዴት ነው የጀመረችው? በጣም ተቸግራ እያለች ውስጧ ይሄ መሻት መጣ፣ ሀሳብ መጣ። እሷ ድምፅ ነው የምትለው እና ምንድነው ቆሎ ቆይ የሚል ድምፅ ነው የሰማችው ውስጧ። ቆሎ እኔ ብላ መጀመሪያ እኔ ቆሎ ልሸጥ ምናምን አለች። ማለት ይሄ የሚሰፈረው መስሏት ማለት ነው። በኋላ ሰው ሲመጣላት አዘጋጀች። ኦቾሎኒውን ገብሱን ምን አዘጋጀችና ቆሎ ሰራችና ትንሽ የሱፐር ማርኬት ነበር፣ እዛ ሱፐር ማርኬት ወስዳ አስቀመጠች፣ 2 ላስቲክ። በማግስቱ ስትመጣ ተሽጧል። ከዛ እንደገና ደግሞ 5 አዘጋጀችና እሱን ደግሞ ወስዳ አሁንም እዛ ትንሽ የሱፐር ማርኬት ታስቀመጠችው፣ እሱም ደግሞ ተሸጠ። እያለ በጣም ሃርድ ወርኪንግ ነች፣ በጣም ጎበዝ ነች። አሁን ስንት ልጃ ባገኘኋት ጊዜ ትንሽ ቆየ። አሁን ብዙ ምናልባት በመቶች የሚቆጠሩ ሰዎች አሉ በእሷ ስር ተቀጥረው የሚሰሩ። በጣም በኪሎ ተተምኖላ ነው የምትገዛው እኮ አሁን ላይ አይደለም። በጣም ብዙ ሰው ከመሆኑ የተነሳ ከ3 ኪሎ በላይ መውሰድ አይቻልም ሁላ ይባላል። አንዳንዴ ለሌላውም ሰው እንዲደርሰው ማለት ተመልከች። ሰልፍ እና ደግሞ ልክ እንደ ራሽን ከ2 ኪሎ ከ3 ኪሎ በላይ አይቻልም። በቃ ሌላውም ሰው እንዲደርሰው እኔ ብዙ ጊዜ ተብዬ ተመልሼ አውቃለሁ። አይገርም? እንግዲህ ያ ተአምር ነው። በጣም እሱ ብቻ አይደለም። ኢትዮጵያን ኤርላይንስ ፈርስት ክላስ ስትበሪ ለኢኮኖሚ ክላስ አይሰጥም። ፈርስት ክላስ ግን ውድ ዋጋ ከፍለሽ ፈርስት ክላስ ስትበሪ ከሚሰጡሽ ነገሮች አንዱ ኤልሳ ቆሎ ነው። እንደዛ ገጥሞኝ ያውቃል። ሁሌ ያርጉት አያርጉት አላውቅም። ኤልሳ ቆሎ ነው። አሜሪካ ብትሄጂ ኤልሳ ቆሎ ነው። ካናዳ ብትሄጂ ኤልሳ ቆሎ ነው። እዛ ብትሄጂ ኤልሳ ቆሎ ነው። በቃ ብራንድ ነው። ግን ሺ ወርክድ ቬሪ ሃርድ። አንደኛ ልቧን ተከተለች፣ የሰማችውን ነገር ተከተለች፣ መሻቷን ተከተለች። ወዲያ ወዲህ ባለፈው ቀጭኑ መንገድ እንዳልን ሌላ አይነት ቢዝነስ ውስጥ መግባት አልፈለገችም። ቆሎ ላይ ተኩራ በጣም ሰክሰስፉል፣ ብዙዎችን የምትረዳ ደግሞ ብዙዎችን ትረዳለች። በጣም ብዙ ሰራተኛ አላት እና ግን ደክማ ነው እዛ ጋር የደረሰችው። ህልሙን ከተቀበለች በኋላ በጣም መስራት ነበረባት። በጣም ሰርታ ግን ብሬክስሩ ክራውዱ አለ፣ ፐብሊኩ አለ። ከዛ ለየት ብሎ ለመታየት መፍራት የለብሽም። ኤክሰፕሽናል ለመሆን መፍራት የለብሽም። ታላቁ ሩጫ ሲደረግ በጣም ብዙ ህዝብ ነው አይደለም የሚሮጠው፣ ብዙ ሺህ ህዝብ ነው የሚሮጠው። እዛ መካከል ግን አትሌቶች አሉ በኋላ የሚሸለሙ። ስለዚህ ክራውዱ ሲሮጥ ምናምን እንደዚህ ከመካከል እውነተኛዎቹ እነዚህኛዎቹ እየተጫወቱ ውሃ እየተረጫጩ ምናምን እንትን ሲሉ እውነተኛዎቹ የማሸነፍ ዓላማ ያላቸው አትሌቶች ግን አፈትልከው ይወጣሉ። ብሬክስሩ እሱ ነው፣ አፈትልኮ መውጣት ነው። አንድ ጊዜ ፋሬስ የሚባል ልጅ መንታ አርግዛ ባይብል ላይ ነውና መንታ አርግዛ መጀመሪያው ልጅ ሊወጣ እጁን ያወጣል። ከዛ ሊወጣ ነው ብላ እጁ ላይ ቀይ ታስርበታለች። ከዛ እሱ እጁ ይመለስና ያኛው ልጅ መንታ ናቸው፣ ያኛው ልጅ ጥሶ ይወጣል እና ለምን ጥሶ ወጣ ትለዋለች። ብሬክስሩ ነው። እና አንዳንዴ በህይወትሽ አጋጣሚ
ሰብረሽ የምትወጭበት ጊዜ አለ። አምልጠሽ የምትወጭበት አለ። ይሄም ማለት ነው አጋጣሚዎቹ ይመጣሉ። አጋጣሚዎቹ ሲመጡ እነዛን አጋጣሚዎች መጠቀም አለብሽ። ህይወት የሚያመጣቸው ኦፖርቹኒቲስ አሉ። እነዛ ማምለጫዎችሽ ናቸው። አምልጠሽ የምትወጭባቸው ናቸው። አይደንቲፋይ ማድረግ መቻል አለብሽ። ስታገኛቸው እነሱን ተጠቅመሽ አምልጠሽ መውጣት አለብሽ።